በአፋር ክልል በተካለሉ 3 ቀበሌዎች የሚገኙ የኢሳ ሶማሌ ተወላጆች በሚኖሩባቸው ቦታዎች የሚነሱ ግጭቶችን በዘላቂነት ለመፍታት ያለመ ውይይት በአዲስ አበባ ተካሂዷል። በውይይቱም የአፋርና ሶማሌ ክልሎች የሀገር ሽማግሌዎችና የሃይማኖት አባቶች ተወካዮች ተገኝተዋል። የሰላም ሚኒስትር ዴኤታ አቶ ዘይኑ ጀማል በአካባቢዎቹ ለሚከሰቱት ችግሮች ምክንያት ያሏቸውን ጉዳዮች ጠቅሰዋል። እንግዲህ ባለፈው እንደሰማችሁት 3ቱ በአፋር ክልል የተካለሉ የአዳይቱ እንደፎ እና ገዳማይቱ ቀበሌዎች የሶማሌ ክልል ተወላጅ የሆኑ የኢሳ ሶማሌ ተወላጆች ብሔሮች የሚኖሩባቸው አካባቢዎች ናቸው። በዛ አካባቢ ከቅርብ ጊዜ ጀምሮ ግጭቶች እየተከሰቱ ነው። የግጭቶቹ መንስኤ ከመልካም አስተዳደር ጥያቄ ጋር የሚያያዙ አሉ። ከክልል ከማካለል ጋር እንደገና ማካለል ጋር የሚያያዙ ጉዳዮች አሉ። ሌሎችም ጥያቄዎች ይኖራሉ። ግን በዋናነት የችግሩ አንቀሳቃሽ የኮንትሮባንድ ነጋዴዎችና ሌሎች የውጭ ኃይሎች እዛ አካባቢ ለሀገርም ከፍተኛ የሆነ ትርጉም ያለው አካባቢም ስለሆነ በሀገርም ደረጃ መንገድ ትልቁ የሀገራችን የወደብ አገልግሎት መንገድ የሚተላለፍበት አካባቢም ስለሆነ በተለይ የለውጥ አደናቃፊ ኃይሎች እዛ አካባቢ ረብሻ እንዲፈጠር ችግር እንዲፈጠር ህብረተሰቡ እንዲጋጭ ከፍተኛ የሆነ ፍላጎትም ስላላቸው ሰላም እዛ አካባቢ ሰላምና መረጋጋት እንዳይኖር በጣም በትጋት እየሰሩ እንደሆነ ያው በዛሬው ውይይታችን የጋራ ግንዛቤ ይዘንበታል። የሶማሌ ክልል ምክትል ርዕሰ መስተዳድር አቶ ሙስጠፋ መሐመድ ዑመር አካባቢው ለሀገር ያለውን ጠቀሜታ ከግምት ውስጥ በማስገባት መረጋጋት እንዳይኖር የሚሰሩ ኃይሎች መኖራቸውን ገልጸዋል። ይህ አካባቢ ለኢትዮጵያ ካለው ስትራቴጂካዊ ጥቅም አንፃር በዚህ ኤሪያ ላይ ትኩረት አድርገው መረጋጋት እንዳይኖር የሚፈልጉ ኃይሎች መኖራቸው ሁላችንም የምናምንበት ነገር ይመስለኛል። ከዛ አንፃር የኛ ተልእኮ ደግሞ ተናጣጥለን እንደተለያዩ ክልሎች እያወራን ሳይሆን እንደ ጋራ ሀገርን ለማዳን በሚደረግ መንፈስ ወስደነው በጋራ ይሄ አይነት እንትኖች እንዳይፈጠሩ ጠንክረን መስራት አለብን ብዬ አምናለሁ። የአፋር ክልል ርዕሰ መስተዳድር አቶ አወል አርባ በበኩላቸው አሁን ላይ ያሉ ችግሮችን በሙሉ ለመፍታት እየተሰራ ነው ብለዋል። እንደ ክልል እንደ አፋር የጀመርናቸው ጥሩ ስራዎች አሉ። የጀመርናቸው በተለይ መልካም አስተዳደር ጥያቄ ጋር ተያይዞ የሚነሱ ጉዳዮች ያው በጥናት ላይ ናቸው አሉ። በጠላት ላይ ደግሞ ወደ ስራ የገባንባቸው አሉ። አብሮ በሰላም ሲሮን የነበረው ህዝብ ትንሽ በዋናነት እንደ አንድ ማህበረሰብ እንደ አንድ ቤተሰብ ሲኖር የነበረ ህዝብ ነው። የሰላም ሚኒስትር ዴኤታ አቶ ዘይኑ ጀማል በበኩላቸው በአካባቢዎቹ ምንም አይነት ችግር እንዳይከሰት እንደሚሰራ ገልጸው ይህንንም ከሀገር ሽማግሌዎችና ከሃይማኖት አባቶች ጋር በመሆን ለመስራት እንደታሰበ ነው ያነሱት። እዛ አካባቢ ከዚህ በኋላ አንድም ሰው እንዳይሞት አንድም ግጭት እንዳይከሰት የማድረግ ስራ ኡጋስ ሙስጠፋና ሱልጣን ዑመር የሚመሯቸው የሃይማኖት አባቶችና የሀገር ሽማግሌዎች በአስቸኳይ ተቋቁመው ዛሬውኑ ስራ እንዲጀምሩ ተስማምተናል። በቀጣይም የህዝብ ለህዝብ ግንኙነቱ እንዲጠናከርና ችግሮችም እንደሚፈቱ ነው አቶ ዘይኑ ጀማል የገለጹት። የህዝብ ትስስሩ ወደ ነበረበት እስኪመለስ ድረስ ትልቅ የህዝብ ግንኙነት ስራዎች የህዝብ ትስስር ስራዎችን እንዲሰሩ ተስማምተናል። እዛ አካባቢ ያሉ ከመካለል ጋር ከማንነት ጋር ከመሬት ጋር ተያይዘው የሚነሱ ማናቸውም ጥያቄዎች ታሪክን ባጣቀሰ መልኩ በደንብ ተፈትሸው በዘላቂነት ለአንዴና ለመጨረሻ ጊዜ መልስ እንዲሰጣቸው ምላሽ እንዲያገኙ የማድረግ ስራ እንደሚሰራ ተነጋግረናል። የሶማሌ ክልል ምክትል ርዕሰ መስተዳድር አቶ ሙስጠፋ መሐመድ ዑመርና የአፋር ክልል ርዕሰ መስተዳድር አቶ አወል አርባ በበኩላቸው ይህንን ስራ ለመስራት ቁርጠኛ መሆናቸውን ገልጸዋል። የአፋርና የሶማሌ ህዝብ ከማንም በላይ ወንድማማችና አብሮ የሚኖሩ በኢትዮጵያ ብቻ ሳይሆን በሌላ ሀገርም አብሮ የሚኖሩ በሰላም የሚኖሩ ህዝቦች ስለሆኑ ትክክለኛ አመራር ካገኙ ያሉት ችግሮችን የማቀርፉት ምን ምክንያት የለም።
በተለይ እኛ እንደ አማራር መስቀመጥ እንፈልገው ሃይማኖት አባቶችም ሆኖ ጎሳ መሪዎች ኦጋስ ሆነ ሱልጣን ክልል መሪዎች በየደረጃው ያለን እኛ በአስተሳሰብ ከህዝብ ላይ የት ማለት አለ ቢያንስ አንድ እርምጃ ወደፊት ማየት አለ። በውይይቱ ላይ የሁለቱም ክልሎች የሀገር ሽማግሌዎችና የሃይማኖት አባቶች ተወካዮች ተገኝተዋል።